ሰላም ጤና ይስጥልን። መማር ነኝ። እንዴት ናችሁ? አንድ ነገር ልንገራችሁ ዛሬ እኔና አዶናይን ለመጀመሪያ ጊዜ ያየሁት አንድ ቪዲዮ ሰርቶ ያኔ በጣም ብዙ ሰው አያውቀውም እና በጣም ኢምፕረስ አደረገኝ። ስለ ኖርዝ አሜሪካ ኑሮ እንዴት ውጣ ውረዱን እና እንዴት ደግሞ ሰርቫይቭ ማድረግ እንደሚቻል ነበር የሚያወራው እና በጣም ኢምፕረስ ስላደረገኝ ዱዌት አደረኩትና በጣም ብዙ ሰው አየው እና ምንድን ነበር የሚለው እዚህ ጋር አለ ቪዲዮ ላይ እንደምታዩት learn from this young man የሚለው ከዚህ ወጣት ልጅ ተማሩ ብዬ ነበረ ያኔ ፖስት ያደረኩት የዛሬ 3 ዓመት እና አሁን ለሆነ ወንድማችሁ ለሆነ ሰው ሰክሰስ ትመኛላችሁ አይደለ? ያኔ የተመኘሁትን እንዳገኘሁት ያህል ነው የሚሰማኝ። አሁን አዶናይ ማርች 28 2000 የሚይዝ አዳራሽ ተከራይቶ እንግዲህ በዛ አዳራሽ ለሚገኙ ሰዎች ለማስተማር ሚትን ግሪት ለማድረግ የላይፉን ኤክስፒሪየንስ እየነገረ ሞቲቬት ለማድረግ ፕሮግራም ይዘዋል እና እጅግ በጣም ነው ደስ ያለኝ። እንደገና ደግሞ በአጋጣሚም ሆኖ በበጎ ነገር ሀርት ቱ ሀርት ለማገዝ ተገናኝተን ነበር። አጋጣሚ ሆኖ በጣም ሃምብል ሰው አክባሪ ስማርት የሆነ ልጅ ነውና በጣም ፕራውድ ማረግበት አዶናይ እንግዲህ ማርች 28 ፕሮግራም አለው። ፕሮግራሙን እንድትታደሙ አዶናይ ይሄ የጀመርከው ጉዞ አብቦ ለምልሞ ኢንተርናሽናል መድረክ ላይ እንደምናይ ትልቅ ተስፋ አለኝ። ጉድ ላክ በርታ። እንደገና ደግሞ አዶናይን ለምትወዱ አንድ ሰው ትኬት ቆርጦ ሰጥቶኛል። አዶናይን ለሚወድ ሰው ስጭልኝ ብሎና መግባት ለምትፈልጉ የሱ አድናቂ ለሆናችሁ አንድ ትኬት አለኝ፣ ጻፉልኝ። በጣም አመሰግናለሁ። እንዳትቀሩ እዚህ ፕሮግራም ላይ